ግዙፉ የአሜሪካ የጦር መርከብ ግስጋሴ። አሜሪካ ግዙፍ የጦር መርከቧን ወደ ካሪቢያን ላከች። አሜሪካ ፔንታጎን ዩኤስኤስ ጄራልድ አልፎርድ ሲቢ-78 የተሰኘውን የዓለማችን ግዙፍ የጦር መርከብ ወደ ካሪቢያን አካባቢ ማሰማራቷ ተነግሯል። የጦር መርከቡ በአደገኛ ዕፅ አዘዋዋሪዎች ላይ ኢላማ ያደረገ ዘመቻ ለማካሄድ ያለመ ነው ተብሏል። የመከላከያ ሚኒስትር ፔት ሄገስት እስከ 90 አውሮፕላኖችን ማጓጓዝ ይችላል ያሉትን ዩኤስኤስ ጄራልድ አልፎርድ የተሰኘው አውሮፕላን ተሸካሚ ግዙፍ የጦር መርከብ ከሜዲትራኒያን ባህር እንዲንቀሳቀስ በትላንትናው ዕለት ማዘዛቸው ተሰምቷል። አሜሪካ በቅርብ ሳምንታት ወዲህ በካሪቢያን አካባቢ ወታደራዊ ይዞታዋ እያሳደገች መጥታለች። የአሁኑ ግዙፍ የጦር መርከብ ተልዕኮም 8 የጦር መርከቦች፣ የኒውክሌር ሰርጓጅ መርከቦች እንዲሁም ኤፍ-35 አውሮፕላኖችን መካተታቸው ተነግሯል። የመከላከያ ሚኒስቴሩ ሄግስት አሜሪካ ትላንት አርብ ጨምሮ ቀደም ባሉት ቀናት እንደተጓጓዙ በአደገኛ ዕፅ አዘዋዋሪዎች ላይ የአየር ድብደባ ጨምሮ ልዩ ልዩ እርምጃዎች መውሰድ መቀጠሏን ተናግረዋል።